እኔ ያልነገርኩ አፋችብን እኮ በጣም ብዙ ጊዜ ከደወልኩላችሁ ሰዎች አንዱ አሰ እኔ በፐርሰንት ትናፍቀኛለህ ካለች በኋላ እኮ ናፈቀች ፍቅር አለው እዛ ሀገር ሲባል ምስራቅ ክሊፕ ላይ ስለከትፎ በፐርሰንት አብራራ እንጀራ ሳይሆን እዚህ አካባቢ ሌላ ድቁና 45% ነው የበላሽው አንቺ ነሽ እናመሰግናለን ሙዚቃው እንደዚህ ሰርተሽው ለንደን ነበረች ረጅም ጊዜ ያው በተከታታይ ይቀርባሉ ማለት እኔ የሚገርመኝ መስሪ ማለት አንዴ ጎፈር የሆነች ከዘፈን እንዴ በጣም አስጨነቀኝ ሾፒንግ ላይ ነው የምትውለው አለሁኛው አልበም እየሰራሁ ስለነበረ ነው የአልበሙ ገጽታ ምን ይመስላል ከ6 ወደ 8 ሊሆን ይችላል ተመልካቾቻችን ሰበር ዜና አለ አውራደ ጓደኞቼ ናፍቀኛለህ በሚል ዘፈን የምትታወቀው ድምጻዊት ምስራቅ ታዬ በአዲስ ስራ እንደገና በትመጣ የአራት ስራዎች አስቴር ከበደን ሰርቻለሁ ከዚህ በማስከተል ወደ መድረክ የምንጋብዘው በ1990ዎቹ እጅግ ተወዳጅ የነበረችው እንኳን ወደድኩ ምስራቅን ስናገኛት ደግሞ ያዝግሪ ሙዚቃ አልበም አልመሰለኝም የፎቶ አልበም ወዳች ወይዬ ናፍቀኛለህ ትዝ ትለኛለህ አልሰሙኝም ለካ ሳትረስ አንተ ነው የምታውቀው ሰዎች እንደነገሩኝ ስትል እኔ ያልነገርኩ እኔ ነው ቤታቸው ይሄ ነው ጠፋችብን እኮ እኔ ማስ ጊዜ ደወልኩላት አሁን ምስራቅ ታዬ እኔ ሾይ ነይ ቅረቢ ባክዬ ጠፋች እያልኩ አንቺም ጭቅጭቅሻል አዎ በጣም ጠፋች ምን እያደረገች እንደሆነ ሊገባን አልቻለም አዎ መሰስ ብለን ገብተን ማስ በጣም ብዙ ጊዜ ከደወልኩላችሁ ሰዎች አንዱ አሰራ ስንት ደወልኩ ታውቂያለሽ 30 ሚስኮላል 30 አንተሰተረ ከሌላው ሳይታዘው ክሊፓን ደውለሻል እኔ በፐርሰንት አይ 90% እኔ 80% ደውያለሁ 80% አይሷም ደዋይ ነኝ ደዋይናት ጠያቂ ምንድነው በጣም ቁም ነገረኛ ወይ ክሊፓን እየሰራች ነው ምንድነው ምንም አልገባንም በቃ ያለችበትን ሁኔታ ልናነቃቃት ግድ ይላል ትናፍቀኛለህ ካለች በኋላ እኮ ናፈቀች ላብ እንደዚህ ያለ ከደፈረች በኋላ ላብ እንደዚህ ያለ ከደፈረች ራሷን እንደናፈቀች ግን ከዛ በኋላ እኮ ጎፈር የሆነ አንድ የባህል ዘፈን ዘፈና ነበር አዎ አይደል ዘፈን ቆንጆ ዘፈን ትንሽ ወዝወዝ ብለንላል ዛሬ ከኤዱ ጋር እንደው ፕሪ ክሊፑን ሰርተው ነበር አይደል ነበርሽ እንደ ሞዴል ነሽ ማስታወቂያው ሰርተናል አይ እኔ ግን በሞዴልነት መገባት ነበር አዎ እኔ ስንት ፐርሰንት ሞዴል ነገር አይ ሞዴል ሳይሆን ያው ወደል ነው በፐርሰንት እና በውስጥ መግባት ነበር በፐርሰንት ዛሬ ስንመጣ በፐርሰንት ነው ወሬያችን የነበረውና ዛሬ አይ ስለ ፐርሰንት ማለት ስለ 10% በኋላ አውራችሁ አስታውሺ ብቻ አሁን እሷ እናገኛት አጠቃላይ ትጠይቃለች ሙዚቃው እንደደረሰ ምን እንቅስቃሴ ያደረገች እንደሆነ አጠቃላይ ሁኔታው ትጠይቃለች ስለዚህ ሁለተኛው መሴጅ ሆነ ነው እንዴ ተንቀሳቃሹ መሴጅ እስቲ ትጠይቅ ሰዋለ ጓደኞቼ ዛሬ ካልመጣን ብለዋል እንግዲህ አንድ ሰው ነው ማን እንደሚመጣ አላቅም አብረን እናየውና በጣም ነው ያጨናነቁኝ ያሉት ስልክ ባለማንሳት ምንድነው ግን እንደዚህ የምትጣፍ ናፍቀናል አሁን እሱ እያዳመኩ ነው የመጣው መኪናው ላብሰርታ ታፋሽ ትልቅ ላሰርታ ፍቅር አስይሽ ናፍቀሽ ትናፍቀናለህ ብለሽ ናፍቀሽ ትናፍቀኛለህ የሚለው ላይ ላቭ የሚለው ቃል እንትን ነው በምን የተሰራው ተስክ ነው ስማ ከተማው በሙሉ አላየህም አሁን ኢትዮጵያ ተቆርጬ ይመስለኛል እንዴት ሄዲ ሲሰራው እኮ በኮምፕልሳቶ ተቀርጾ ምናምን እኮ ነው ቁጭ ላቭ ዋይ ፍቅር አለው እዛ ሀገር ሲባል ምስራቅ ክሊፕ ላይ ፍቅር አለው ሲባል አይ ምስራቅ ክሊፕ ላይ አልጣለው ሙይ ሲባል አስቆመው ነው ዘፈኗ ግን ደስ ይለኛል የትኛው በጣም ትናፍቀኛለህ ናፍቀኛለህ ትዝ ትለኛለህ
ታረኩታለህ ታስፈልገኛለህ ሁሉንም እንርሳው ያለፈውን ማንሳት አይጠቅምም ወቀሳ ስልክ ባለማንሳት ወቀሳው ትችላለህ 30 ምንድነው ሪካርድ አንቺ ጋር ኬኩ ትናፍቀኛ ነው የሚለው በጣም ነው ማመሰግነው እንኳን ተገኘሽ እንኳን ተገኘሽ ዝም ብሎ ከመሬት ተነስቶ መጥፋት ምንድነው ብለን ነው አሳስቦን የመጣው ቤት ሌዲስ ፈርስት እኛ እንቀድማለን ቤት ለምቦሳ አይ አንቺ ቢገርም ነው ዋክስ እንኳን ጠፋሽ ስለዚህ ቢገርም ነው ምቾት ላይ ነው አይታል አይደል ሰዓቱ ራስ የምታቀም ይመስል የመጣበት ሰዓት ክትፎ ከጉራጌ ያለ ኤቢዚ ላይ ኤቢ ሳተፍ ኤቢ እስቲ ስለ ክትፎ በፐርሰንት አብራራ አለከትፎ ታሪካዊ አመጣጥ የወሎ ምግብ ግን የለም አለ ምን አለ እዛ የተከደነ ውስጥ ሲምናል ምርቃቱ ቆጮና ክትፎ ከጉራጌ ጥቅል እንጀራ ሳይሆን ዘይነሳ አንድ ሰው በፊት ጥቅል እንጀራ ነበር ዝርግ እንጀራ ነበር ከዛ ጥቅል ለተጀመረ ቤት ውስጥ እንግዳው ነው የሰውየው ከዛ ምን ይፈታል መሰለው ከዛ እንደዚህ ያደረገ ላይ ፈታይሳ እና እኔ ቁጥር ሳይችል ዝም ይለኛል አይ በሴ ስለዚህ ቁጭ እንበላ በነገራችን ላይ መሴ እኮ የደሴ መድኃኒዓለም ቤተክርስቲያን ዲያቆን ነበርና ቅዳሴውን እሱ ነው የሚያካሂድልን ስለዚህ ምርቃቱ መክለፍት ስንበላ ደግሞ እስቲ ቁጭ እኛ ድሮ ደግሞ ስናድግ ይሄ የጺማሙ ኬክ ነበር ለኛ ሀገር ኬክ ስማ ባለው አዲስ አበባ ከመጣሁ እኔ ቆጮ ለምን ልንገራችሁ አዲስ አበባ ከመጣሁ እኛ እናቀውም ደስ አናቀባራ በእንጀራ ነው የምትበለው ኮምቦልቻ ደስ አይታወቅም እና ከዛ በኋላ ምንድነው ስጠይቅ ይሄ እኮ ጺማሙ ኬክ ነው 77 ኢትዮጵያ ድርቅ የገባ ጊዜ ጉራጌ ሀገር ድርቅ አልገባም ነበር ይሄ ብዙ ጊዜ ይቆያል ታውቃለህ አይደል አይ ገራኝ ነው በጣም ብዙ አመት ይቆያል ተዘጋጅቶ ማለት ነው ግን ቆጮ ግን ከየትኛው ነው የሚገኘው ከሙቀት ኃይል ነው ኃይል ሰጪ ነው ቫይታሚን ነው ሁሉ ነገር ሰጪ ተወልቂት የመጣው ሰው ነው ፕሮቲን ነው ሁሉ ነገር ሰጪ ነው ቆጮ ውስጥ የሌለ ምን አለ ኧረ እባክህ ሶስቱም ነው አይ ሁሉንም ነው በነገራችን ላይ እኔ ሶሊያና ትንሿን ስወልድ የታረስኩት በቆጮ እና በሙላ ገንፎ አልወፈርኩም ስመጣ ግን አምሮብኝ ያወጣው እና የሆነማ የሚገርም ነገር አለው ስደውልሽ እኮ የሆነ ጉራጌኛ ቃል ትላለች ስደውልላት ወሄም ሰራብቻ ማለት ነው ለዛ ነው ለካ አሁን ትዛኛ ነገር ወሄም ሰራብቻ ከዛ ቤት ሴት ቶራ አለች እና ቆጮ ለምደሽ ነው በቃ ከወልቂጤ 2 ካርቶን ጉራጌኛ ይዘመታል ማለት ነው ከወልቂጤ 2 ካርቶን ጉራጌኛ ይዘመታል ባለፈው ያራስ ጥየቃ ያኔ እኮ ነው የተገናኘ ነው ከሷ ጋር መጨረሻ ምንድነው አንቺ ግን ያራስ ጥየቃ እንዴ አንቺ ማትጠየቂያለሽ ባይዘው እና ኤቢ ቤት ክትፎ ጠጣን እንዴ ጠጣን ክትፎ በላ እንዳትለው ጠጣን ምራቁን ሳስወጣው ድጋሚ ሰውልድ ትሄዳለህ ሚስቱ ወልዳ ወልቂጤ ሄደን ነበር እና ክትፎ ጠጣ ነው እስካሁን አይ ግድ ነው አሁን ወልቂጤ ምን ይሻላል እንልባት በጣም አይኔ ላይ አለ ብላክ ፎረስት አለ የቆጮ አይነቶች አሉ ክትፎ ራሱ ምንድነው ክትፎ ቅቅል ክትፎ ብዙ አይነት ክትፎ ራሱ
እሱ ደግሞ ከብራብራት ደግሞ ሌላ ነው ከክትፎ ይለያል አጨጓራው ምንም ተደርጎ በዱለት መልክ የሚሰራ ከዚህ ከቆጮ ከሚዘጋጅበት ከእንሰት ነው የሚዘጋጅ ብራብራት ስለ ምግብ ያወራችሁ ነው ምራቄ ነው ዋናው ግብአቱ ግን እንሰት ነው ዋናው ግብአቱ እንሰት ነው እንሰትን አቡነ ዜና ማርቆስ ናቸው ገድላቸው ላይ አቡነ ዜና ማርቆስ ወደ ምግብ ዘላለም ማለት በውሃም በምንም መጣት እንዳያቃለው ከሰጡን ትልቅ እንትን ነው ይባላል እዚህ አካባቢ ሌላ ድቁና ጠርጥሩ እንሰት እንሰት ስትል ምን ትዝ አይመስልህ የሆነ ፕሮግራም ላይ የእንግዳ የሚመጣ ነበር ስለ እንሰት የተሰራ እና አጋጣሚው ኤዲተሩ ሳስቶ የእንሰት እግዚአብሔር የእንስሳት ሀብት ባለሙያ መጣ ፕሮግራሙ የሆነ ፕሮዳክሽን ስለ እንሰት ሂዶ ሰውየው ስለ እንሰት ጥቅም ያወራ ነው የተፈለገው አጋጣሚ ኤዲተሩ ሳሳተና የእንስሳት ሀብት ባለሙያ መጣ ከዛ ላይቭ ነው ፕሮዳክሽኑ ሄደ እንግዳ ተቀምጧል እሺ ተመልካቾቻችን አሁን የእንሰት ባለሙያ የሆኑት አቶ እንትና መጥተዋል ስለ እንሰት ይነግሩናል እኔ እኮ እንሰት ባለሙያ እንስሳቶች የእንሰትን ይጠቀሙ በምግብነት ይጠቀሙታል ሲል አይጠቀሙ ጋዜጠኛው እንትን ፕሮቫይድ አደረገና እንደው ሲመራ እንሰት ለእንስሳት ሁሉ ተቀምጣለሁ አይ እንትን ለእንስሳት ፋይዳ የለውም ሰው እንስሳ ነው ካልክ ጠቀሜታ ይኖረው ይችላል እና የኔ ይመስላል ከእንሰት ወደ ክትፎ ንቀን አይ አሁንም ለክትፎ ግን ትናፍቀኛለህ የሚለው ዘፈን እዚህ ቁጭ ብሎ ናፈቀኝ እኮ እስቲ ብሉ እንብላ እንጀምር ትናፍቀኛለህ ትስትለኛለህ ታረቀኝ ታስፈልገኛለህ ቆንጆ ምሳ ነው የጋበዝሽን ማን የሰራው ግን ሳይ ባለሙያው ማወቅ ፈልጋለሁ ሞከርኩኝ ኧረ አንቺ ክትፎ እንዴት ነበር ክትፎ በፐርሰንት በጣም ተገናኝተን ወሬው በፐርሰንት ነው ዛሬ መሲል አይደል ንገረን አይ ሰውዬው ጓደኛችን ነው ዴቪ ይባላል ቅድም መስፍን ነበር አይ ሁለተኛ ስም ነው እሱ የበረሃ ስም ነው ወይኔ ሁሉንም ያወራው በፐርሰንት ነው አሁን በቃ እኔ ጓደኛዬ ጋር ምግብ ስበላ በቃ 70% ነው የበላው እሱ ይላል እኔ 30% ምናምን ነው የበላው ከዛ ነው አንተ በቃ እኔ የሆነች ልጅ አግኝቼ በእናት ትናንትና የሆነች ልጅ አግኝቼ ምናምን በቃ ቁጭ ብለን እያወራን 90% ነው ያወራችው ሰው እኔ አሁን ዘጠኝ በቃ 10% ነው እቤትማ በቃ እኔ በአብዛኛው በቃ ዝም ነው ምነው ምናምን ይላል በቃ 1% 2% ነው ማለት አንተ መንገድ ላይ በስማ አንተ ስማ 98% ሰዎች አብዛኛው ሳዳቢ ነው እና ዴፍ ፐርሰንቱ መጣ እንደነገር ተመጣ አሁን የፐርሰንት ማአት እንግዲህ ጠብቅ ስለዚህ ዛሬ ፐርሰንቱ እንዳለ ነው እና አቤም ራሱ አሁን በፐርሰንት እያወራ ነው አሁን ካወራ ነው እኮ 35% ያወራው እሱ አሁን መሰከራ በፐርሰንት ግን ምግቡ ግን በፐርሰንት ቢያንስ 90% ቆንጆ ነው አመሰግናለሁ 10 ለእንትን ለማለት ነው ሙሉ አይሰጥም 10 ውሃ ነው መጠጥ እኮ ነው ግን ከምግቡ 45% ነው የበላሽው አንቺ ነሽ እኔ 15% ነው የበላው ኤቢ ስንት ፐርሰንቱን በላ 10
እንዴ 10% 17% ነው 17% እኔ ወደ 7.5% አይ ካቅ ግን አጀብኳችሁ ነው የሚባለው እኮ ስንበላ እኔ አጃቢ ነው ናቸው ያ መብሩ ለላታብዛ ያሉት መጣብኛ ያበዛችሁ በታተዘዘ አይ ቴንክ ዩ እና ቆንጆ ነው ጋበሽን በጣም አሪፍ ነው እናመሰግናለን ሙዚቃው እንደዚህ ሰርተሽ ይሆን ግን ቆንጆ አርገሽ ምን እየሰራሽ ነው አይ ሚስተር ሰምቼ እኮ ነው የመጣው ተቀርጫለሽ ለሰልክ 30 ጊዜ ደወልኩለት አይደል ካሱ ምን ያጠፋሽ ምንድን ያጠፋሽ ምን ያጠፋኛል ለዳት ነው ያው አይ አንዴ ጎፈር የሆነች ከዘፈሽ ዋይ የሆነ ቸገመን በግሬድ ነበረች አርበኛ ሆና ከዛ ከግሬድ ወደ ወይኔ ጉዲ እንደዚህ ሆነሽ ከዘፈንሽ በኋላ የጠፋሽ ነው ምስሪ በሶስት ተጠያቂዎች ተጠይቅ ብቸኛ አትመስላችሁ ከዚህ በፊት አይተናል በአራት አንተ አራት ተጠያቂ አይደል እንዴ በጣም አስጨነቃችሁኝ አዎ አይ እንደው ለጨዋታው ድምቀት ካሜራው ፊት ለፊት የሚያሽ ምግቡም ነው ባይዘይ ምግቡም 90% ቆንጆ ምግብ ስለበላ መተሽም የሙዚቀኝ ሹፍ ያለነሳሽበት ምክንያት ራሱ አንተ ጋር ወሰሽ ላይ መተሽ የት ነው የጠፋሽው አለሁኛው አልበም እየሰራሁ ስለነበረ ነው እና እንግዲህ አሁን ሲጠቀለል 2 አልበም በለው ይሄ እንደተለቀቀ ጥሩ ይሆናል በያስባለሁ ከዛ በኋላ ደግሞ ሌላውን ቀጣይ ደግሞ የተዘጋጀውበት አለ እንደ እግዚአብሔር ፍቃድ ያው በተከታታይ ይቀርባል ማለት እኔ የሚገርመኝ መስሪ ማለት ነው ኖርማሊ ስታወራት በጣም ፈኒ ነች ልክ ኢንተርቪው ሲሆን ግን አይ እኔ እንደውም የሙዚቃ አልበም አልመሰለኝም የፎቶ አልበም አገላለጽ የፎቶ እንዴት እንደለበደችው ምናምን ፎቶ እንዴት ነው የሚገባ ቆይ ከእንትኑ በፊት ፍሬ ለንደን ነበረች ረጅም ጊዜ ከትናፍቀኛለህ በኋላ ጠፍታብን ነበር ስለዚህ እስቲ ከትናፍቀኛለህ በኋላ እስኪ አዲስ አልበም አልቋል እስከዛ ድረስ እንዴት ነበር ለንደን ዓለምን እንዴት ቃኘሻት ለንደን ብቻ አይደለም ሜቢ ያው በደንብ ዞር ያለው አረብ ሀገራትንም አውሮፖችን ዞር ያለው እንደ እግዚአብሔር ፍቃድና ያው ብዙም አላወራው አዞዞርሽ አታውሪ እንደዚህ መዞርሽንም አታውሪ ትናፍቀኛለህ ብላ አስናፈቀችን ብዙ ጊዜ ያው ስትዞር እዛ ብዙ ጊዜ ሾፒንግ ላይ ነው የምትውለው ሽቶ ደርሶኛል ጫማ ደርሶኛል እና የመሳሰሉት ለኔ መርፌ ቁልፍ ለኔ ሰላምታ ታውጂ ይሄ የመጨረሻው ስትመጣ የዛሬ አመት ነው ምናምን የአባት የኔ ልጅ 6 አመቱ ነበርና እፈልጋለሁ ልጅ ማለት ለልጅ ሲሆን የሆነ ነገር ጉዳዩ ከባድ ነው አዎ እግዚአብሔር ያክብርሽ ማርያም ነው ነው አበሶ እና ለአባት ስትወጣ አስተምጠኝ ከተቀበልኩ በኋላ ለኔስ ሰላምታ እኔ መርፌ ቁልፍ ማደረሰኝ ራሱ ስጦታ የሚባል ሰው ካለ የምታውቀው ካለ ይበቃል አቶ ስጦታው ሰላም በላ መስዬ መቼ በጣም ቢዚ ነበርና ቢደወልለትም በጣም እሺ ይላል ቢዚ ነኝ ሾላይ ነኝ ሾላይ ነኝ በጣም ስራ ላይ ነበር ቢዚ ነው ያው ታውቂያለሽ እንዴት ብሎ ይገኛል አይ አሁን ቆይ ወሬ አታቆርፉ የአልበሙ ገጽታ ምን ይመስላል ይለው ነገር አስፈልገዋል የአልበሙ ገጽታ ምን ይመስላል እንዴት ነው አሰራሩ የአልበሙ የፎቶ አይደለም የሙዚቃው አልበም ያው እንግዲህ አልበሙ እንደነገርኳችሁ ነው የመጀመሪያ አሁን ማውጣው አለ ሀፍ ስንት ዘፈኖች አሉ የሚወጡት እንግዲህ ከ6 እስከ 8 ብለን እንያዘው ኤዲዬ እንግዲህ ስታማክረኝ ትንሽ ጨመሪል የሚል ነገር አለው መኖር አለበት ትላለች ግፊት አለ በጣም እና ከ6 ወደ 8 ሊሆን ይችላል ግን ከሁለቱ ባለው ውስጥ ነው ዘፈኖችን ደግሞ በጣም ነው ታስቀይረኝ ሰማለች ለየት ያለ ነገር አለ ተብሏል ማለት ያንቺ ዘፈን የሎሽ ዘፈኖች ገብቶበታል አዎ ያስቴር ከበደ እንግዲህ 4 ስራዎች ያስቴር ከበደን ሰርቻለሁ አዎ እሱን እንዴት እንደሰራሽው ነገሪ
ሸጋ ልጅ ጉብላይ አይደለም ለማን ነበር እንግዲህ ጀመረኝ መውደድ ጀመረኝ እንግዲህ ጀመረኝ ናፍቆት ጀመረኝ ደረሰ ሰዓቱ አንተን ሊለኝ ናፍቆት ጀመረኝ የቤት ወለሉ ጣራና ግድግዳ ባንተ አምሳል ተሞላ አቤት ኔዳ ሊይዘው ብሞክር ልጨብጠው ብትር ለካስ በሀሳብ ነው ታምሬ የኔ ነገር ይሄ ራሱ ይደመጥ የት ነው የምትጭኙ? አሁን ይሄን ዘፈን እንደዛፈች የት ላይ ነው የምትጭኙ? እኔ ራሱ ዩቲዩብ ላይ ምስራቅ ታዬ ኦፊሻል ላይ አዎ አረ ለምስራቅ ታዬ ኦፊሻል ምስራቅ ታዬ ዘፈኑ በፊት ለማዳቀቁ ይሄ ቪዲዮ አያችሁ በሙሉ ሰብስክራይብ ያደረጋችሁ እንግዲህ ጀመረኝ ለማዳመጥ መዘጋጀት ብቻ ነው። አዎ ስፔስ አለው ምስራቅ ታዬ ስፔስ አለው አይደል ማለት አየለው ሙሉ ምስራቅ ታዬ ነው። በመሃል ንፋስ እንደው ምንም ንፋስ የለው ምስራቅ ታዬ ነው ኤምኤስ ነው አይደል የሚጀምረው? አዎ ኤምኤስ ምስራቅ ታዬ የትናፍቀኛለህ አርበኝት ይሄ አሁን ምን የምናወራው የመጀመሪያ ቪዲዮ ነው የሚጫነው ነው አሉ ቪዲዮዎች ይጫው አይ የመጀመሪያ ነው እንግዲህ የሚሆን አረኛ ጨዋታ መጀመሪያ አዎ ታዲያስ በእናንተ ነው ስተጭሞ ኮሮ ጀመረኛ አይደል የሚጫነው አዎ ጀመረኛ ይጠብቀው ምን ነው አሃ ስለዚህ እኛም የመጣው ለዚሁ አጋጣሚ ይሁን እንዴ እንግዲህ ማንቺ ፈልገን የመጣነው አዲስ ነገር ስለዚህ ይሄው የምናወራው ነገር እዛ ነው የሚጫነው መጀመሪያ ማሟሻ ነኛ አይ ቆንጆ ነው በጣም የመጣንበት እግረ እርጥብ ያርገን ነው የሚባለው አሜን አይ ዩቲዩብ እንትን ነኝ እኔ ገደኛ ነኝ ገደኛ እግረ እርጥብ ነው ባላይሽ ምን ሰብስክራይብ እንዴ በጣም አንድ እኮ ነው 69 ሺህ ገብቷል አሁን ደግሞ ያንቺንም ያው ደግሞ የነካኩ የኔንም ጋዛ መስሽውን ነካ አይተነዋል እዛ ጋር ታዲያስ ስለዚህ አሁን ተመልካቾች ምስራቅ ማናት ሊሉ ይችላሉ ትንሽ ጠፋ ስላለ ለምን ትናፍቀኛለህን አስታውሰን ማናት ያሉ ሰዎችም ትዝ እንዲላቸው አናደርግ በሙዚቃው ብቻ ማለት ነው ትንሽ እንደምራበት ጨባክ በሽልጥነቱ ተናውጭ ተመልካቾቻችን አሁን ይዤላችሁ የመጣሁት እንግዳ በሽልጥነቱ ተናውጭ መጀመሪያ እንደ ነበር መጥተው የ120 ላይቭ አስገቢያት እኔ በዜና መልክ ነው ናቸው አልበሙ ሲከፈት ተናስተ እንደማመሻ አንቺ ግን አሁን ልክ እንደ ድሮ 120 ለምን እንደዚህ አናደርገው እንገልብጠው መጀመሪያ መሴ በዜና መልክ ትናፍቀኛለህን ይጋብዛት ቀጥሎ ኤዱ ትናፍቀኛለህን በ120 በመዝናኛና በመዝናኛና በዜና ፎርማት ታዲያ መዝናኛው አይቀርም እንዴ አይ የዜና ይቀር ሰበር ዜና አብዬ ሰበር ዜና ተራስልን ተመልካቾቻችን ሰበር ዜና አለ በ1990ዎቹ በትናፍቀኛለህ በሚል ዘፈን የምትታወቀው ድምፃዊት ምስራቅ ታዬ በአዲስ ስራ እንደገና ልትመጣ ነው አይበቃም ሰበር ዜና ለዝርዝሩ ኤደን ገብረሕይወት በመዝናኛው ታቀርባለች ይሄ ደገም በጣም ነው የሚያምረው እግዚአብሔር ይሄ አንደኛ አመሰግናለሁ መሰለ አይደል አመሰግናለሁ ሰለሞን ገብረ ተሳሳች እንጂ ምንድነው አመሰግናለሁ ሄርሜላት ተሳሳች እንጂ እሺ በ1990ዎቹ እጅግ ተወዳጅ የነበረችው በተለይ ደግሞ በፀጉር ስታይሏ በውዝዋዜዋ እንደዚሁም LOVE የሚለውን ፍቅርን በትልቁ ጽፋ ሜዳ ላይ ያንበሸበሸችን ታዋቂዋ ድምፃዊት ተወዳጇ የጠፋችው ትናፍቀኛለህ አለችው አሁን ደግሞ እኛን ናፍቃን የነበረችው አዲስ አልበም ይዛ ልትመጣ እንደሆነ እነሆ ተገልጿል እንግዲህ ኤደን እንደገለጸችው ወደ ዋናው ስቱዲዮ አራይቲ ቢ አልተቻለም ስቱዲዮ ገባ
አይ ለማንኛውም ወደ መድረኩ ሰደው ወደ መድረኩ በማስተዋወቅ እስቲ መድረክ አስተዋውቃለሁ። ግን መዝጌ በውዝዋዜ የሚያጅበው ከሆነ በጣም ክቡራትና ክቡራን ተመልካቾቻችን ከዚህ በማስከተል ወደ መድረክ የምንጋብዘው በ90ዎቹ ተወዳጅ የነበረችው ድምፃዊት ምስራቅ ታዬ ትናፍቀኛለህ የሚለውን ተወዳጅ ዜማ ወደ እናንተ እናደርሳለን። እስቲ በጭብጨባ ተቀበሏት። ተመልካቾቻችን እንግዲህ ኤደንና አብነት በምስራቅ ታዬን አስተዋውቀውልናል። አሁን ደግሞ መዝገቡ ደግሞ አለ በባህል ውዝዋዜ የሚያስተዋውቀን ይሆናል። ወደ ዋናው ስቱዲዮ መልሳችኋል። ወደ ፈረንሳይ ወጣ ስንል ቤዛ መገንጠያ ፈረንሳይ ኤምባሲ ገባ ስንል ምስራቅ እናገኛታለን። ምስራቅን ስናገኛት ደግሞ አረበኝ በእናትሽ ምስራቅ እንኳን ወደድኩ ደግ አደረኩኝ እንግዲህ ዜናውን የተመለከታችሁት ነበረ። በዚህ አላበቃ ዜናው ይቀጥላል ትላለች። ይሄን ይመስላል እና በኋላ መጨረሻ ላይ ምን ሆነ? ትናፍቀኛለህ አንቺ ያለበት በኋላ መጨረሻ ላይ መጀመሪያውን አላወራም፣ መካከልንም አላወራም። በኋላ መጨረሻ ላይ ምን ሆነ? እና በኋላ መጨረሻ ላይ ምን ሆነ መሰለሽ? ነው ሰው እስቲ ከዛ በኋላ መጨረሻ ምን ሆነ? ትናፍቀኛለህ ዘፈነችው ማለት ነው። ተስፋ ነው ይዘፈን። ትናፍቀኛለህ ትዝ ትለኛለህ ታረከኝ ታስፈልገኛለህ ስለ ፍቅር ብለን ሁሉንም እንርሳው ያለፈውን ማንሳት አይጠፍቅም ወቀሳው ተረረ ተረረ አውታው ተረረ ተረረ ቴዎድሮስ ተስፋዬ ግን ላቡ እንዴት ነው የጻፈው? በጣም በትልቁ ነው። አይተሽ ከሆነ ሄዱ ሰው የሚመስለው ላይክ በክሮማ የተሰራ ነው የሚመስለው። ግን ቴዲ ሲሰራው በኮምፕሊሳቶ ተደርጎ ተቀርጾ እያንዳንዱ ማለት ነው። ከዛ በኋላ ሄዶ ሱሉልታ መንገድ ነው የሰራው። በጣም ለጥ ያለ መሬት ነው እና እሱ ላይ በረዶን አይታችሁታል አይደል? ከላይ እንትና በረዶ ውጭ ሀገር ነው የቀረጸችው አይደል ምናምን ይባል ነበር። ያለ ክሊፕ ስትልካው ኢቲቪ ሆነ እዚህ ሀገር አይደለችም ምናምን እያልን ነበር መጀመሪያ የተቀበልነው። ግን ሰውነቷ እንደዛ አልነበረ። ታዲያ ነበር ማለት የነጻነት ታጋይ እንትን ነበረች፣ ድሬድ ነበረች ታስታውሳለህ? አሁን እንደሷ ትቻለሽ። የነጻነት ታጋይ ሱሪዋ ራሱ ለጊዜ በሱሪዋ አራት ጊዜ ነበር የምትራመድ። ትንሽ ቴሌቪዥን ላይ ራሱ ላብ የሚለው እኮ ትንሽ ይበልጥ ሻራ ራሱ አይደል እንዴ? በጣም ትልቅ እኮ ነው። በጣም ትልቅ ነው። እንደዛ ሰማው እንደዛ ሰሩት ኔክስት ይከለቱ ከዛ በኋላ ዘፈኖች ዘፈንሽ አይደል? የተለያዩ ዘፈኖች አልበሙ በቅርብ ግን ደግሞ የባህል ዘፈኖች እኮ ለቀሻል። እንኳንም ወደድኩ እሱ በጣም ተወዳጅ ነው። እንዴ ክሊፑ ላይ ኤደን ገብረህይወት ናት ሞዴል የነበረች። ፕሪ ፕሮዳክሽን ሴክተር ማስታወቂያ ከዋናው ስቱዲዮ በፊት ወለየነት በሚል ምክንያት ብለናል። ዲዮሎ ዘፈን ነው። ሪትሙ እኛ ወለዮች ሳንሳተፍ በቀር ወክላለን እንዳታስቡ ወክለናቸዋል። እናስታውሰው እንዴት ነበር? እንኳንም ወደድኩ ፍቅር ብሎ ነገር እርም ቢልም ልቤ እንኳንም ወደድኩ እንኳንም ወደድኩ ደግ አደረኩኝ እንኳንም ወደድኩ ፍቅር
አዝግሪ መዝጌ ካሁን ተነሳ ይላል ስለዚህ ከዛ በኋላ ነው አሁን አዲሱ የሚጠብቀው። እንግዲህ እልም የሚያስደረገሽ ስራ ፍት አይ ቆንጆ ስራ እንደሚሆን ጠብቃለሁ። እንግዲህ የአስቴር ከበደ 4 ዘፈን ብቻ ነው። 4 ዘፈን ነው። ከዛ ውጪ ደግሞ የራሴ አዳዲስ ዘፈኖች አሉ እና ይልማ ገብረአብ የተለያዩ ትልልቅ አንጋፋ አርቲስቶች የተሳተፉበት። ስለዚህ እንጠብቃለን። በጣም እንጠብቃለን። አስቴር 4 ዘፈን አስቴር ከበደ የአስቴር ከበደ የማን ነው? ደስ አለው ማለት ነው። አስቴር ማለት አገኘሽ ተሳሳች እያልሽ ያው አወቀና ያው ያኛው መከበር ነው ያኛው ማወቅ ነው። እንደው በጣም ካንቺ ጋር ብዙ በከኛ በጣም ክሎዝ አይደልታል በቀን በመገናኘትና ብዙ ዘፈኖችን ያለ መርካት ስሜት አለበት። እኔም ካገኘኋት በኋላ ይሄ እኮ ቀርቷል ተኛል ይሄም ቀርቷል እሱ ነው እስቲ አሁን ላይ እንደቀረ ነው። አሁን የአስቴርን እንኳን ስንት አመቱ ነው ከወሰደችው? 10 አመት አልፎ ከጀመረች 8 ምናምን 8 አመት ከገዛችሁ አግባብ ያለው ውል ምናምን ፈጽማ የራሷ ካረገችው በኋላ ከነዋይ ጋር ክፍያውን ፈጽማ ታንጎ ሙዚቃ ቤት አይደል? እውነት ነው። ቆየሽ በጣም ታዲያ እንደዚህ እንግዲህ ጀመረ ከምትለው እንግዲህ ጨረስኩኝ እንግዲህ አበቃ እንግዲህ በጣም ከባድ ነው። ምን መሰለህ አሬንጅመንቱ ምን አልቆ ልታፈርሰው ትችላለህ። ይሄ አለመርካት አለ በራስ ላይ ያለ እንትን ከጥበብ ላላት እኮ ለጥበቡ ካላት ፍላጎትና ለሰው ጥሩ ከማቅረብ ካለች ፍላጎት እውነት ነው። እንደ ወይን እያደር እየጣፈጠ የመጣ አልበም ነው የምናዳምጠው። ምስሉ ከአስቴር ሙዚቃዎች ለሳምፕል 4 አስቴር አወቀ ብላለች። ሌላ አስቴር አለች አይደል? ከአስቴር አወቀና ከአስቴር ከበደ ውጭ አለች። አስቴር ግርማ አለች። እሺ አስቴር ግርማ አለበለሽ የአስቴር ከበደን ተወዳጅ 4 ሙዚቃዎች ድጋሚ እንደተጫወተሻቸው ነግረሽናል። የትኛውን ለሳምፕል ያለና ድምጽ ብዙ ሰው ይወደዋል። እንግዲህ ፍቅር ደስ በጣም ነው የሚወደደው። መጀመሪያ በድምጽ ትበለዋ ሲበድምጽ መጀመሪያ በድምጽ ከዛ ይቀጥላል። ደስ መውደድ ደስ የታለ ምግብ ያሰቡ ሲደርስ ፍቅር ወለባ መውደድ ወሸባ የምወደውን ይዤ ስገባ ወለባ አብሮ አደግ ጓዶቼ የአስቴር እንግዲህ ጀመረኝና የፍቅር ደስ ነው ወጥቷል። ሌሎች ሁለቱም የትኞቹ ናቸው የሚለው ሰርፕራይዝ ይሆናል። ከራሷ አልበሙ ላይ እንስማው። ትንሽ ቀን ጨባር እስቲ የትኛው ሌሎቹ የአስቴር ሁለት ከራሷ ይዘፈን ወይስ ይቀር? ትንሽ ታንጎራጉሩና ይዘፈናል ፈለከው? አይ ግን ሰርፕራይዝ ለምን አይሆንም? ይደገም ይሄ ነገር ሁለት ደግሞ ተጨማሪ ሌሎች አሉ። እነሱን አልበሙ ሲወጣ የምስራቅ ታዬ ዩቲዩብ ቻናል ላይ እንሰማዋለን። እነማን ናቸው ቢል እንደ ሰርፕራይዝ ሰርፕራይዝ እንላለን ያኔ። አሁን ሌሎቹ ግን ያው ቅድም ስትል ነበር አይደል? ያስፈረሰችኝ ስትል ነበር። ሙዚቃውን ሰምቼው ነበር የተወሰነና አንድ ነው በጣም የወደድኩት ዘፈን አለ
በእርግጠኝነት እናንተም ትወዱታላችሁ። ከራሷ አዲስ የራሷ ስራ ዜማው በነገራችሁ ላይ ዜማ በጣም ትሰራለች። ታውቃላችሁ ይሄንን? እስቲ የትኞቹን ዜማዎች እንደሰራሽ ከስራዎች መጀመሪያ ንገሪ። እንግዲህ ከመጀመሪያ አልበሜ ሁሉንም ማስተካከል በዩ አሁን አበባ ደሳለኝ የሰጡኝ በጣም የተወደደው ዘፈኖች አሉ አይደለ? 4 ዘፈኖች እኮ በጣም ተወደዋል። ጀማው ለለመን ብዬ ስኮራ የተለያዩ ዘፈኖች ማለት ነው። እነዛ ውስጥ ግማሹ የኔ ዜማዎች ናቸው በአብዛኛውና ያው የመጀመሪያ ሰውን ትፈራለህ ስምም ለመጻፍ ምናምን እንጂ በአብዛኛው ዝም ብዬ ተቀብዬ አልሰራ። ሙሉውን ግማሹ ወይ ደግሞ የመጀመሪያ አዝማች ሊሆን ይችላል ቀበላለሁ። ከዛ በኋላ ፍርሼ ሊሆን ሰራውና አሁን ግን በደንብ በኮንፊደንስ አልናገርም ግን በደንብ ነው ሰራው። ከዛ ውስጥ አሁን ራሱ እንትን ማራኪም የራሴ ዜማ ነው። እንደገናም ደግሞ እንኳንም ወደድኩም የራሴ ነው። እዚህም ስራዎቼ ላይ የራሴ ዜማዎች ናቸው። እስቲ አንደኛው ወደሽ ዘፈን ነበር የደስታ ስሜት ያለው ልዩ ቀን ተባለውና ደስታዬ ደስታዬ ማንባዬ አባዬ ደስታዬ ደስታዬ ማንባዬ አባዬ የኔ ሁለመና ወድዬ የምወድ ፍቅሬን አንተዬ ለእኔና ላንተማ ውድዬ ልዩ ቀናት ዛሬ ሆድዬ ልዩ ቀናት ልዩ ቀናት ልዩ ቀናት ልዩ ቀናት ምን አይነት ፍቅር ነው ከልቤ ታተመው ጠፍቶ ተጀምሮ ጠፍቶ የከረመው እውነተኛ ፍቅር እድሜው ቢረዝም ለካ ሰው ነው እንጂ ፍቅር አያረጅም። ውበት ከጸባይ ጋር ሟልቶ ያደረ ደስ ስትገባ ትናፍቀኛለህ። ትዝ ትለኛለህ ታረገኝ ታስፈልገኛለህ ፍቅር ብለህ ሁሉንም እንርሳ ያለፈውን። እሺ በጣም ቆንጆ ዘፈን እንኳን ያሰማኝ አሁን ዝቅባታለሽ ኑሮ እኮ አብረን አንመጣም። እንኳን ያው እኮ ሰላሳው ወራ 30 ዜማ የግጥምና ዜማ ደራሲ ማን ናቸው? ዜማ ደራሲ ያው እኔ ነኝ። ግጥም ታዋቂ ነው ታደሰ ገለታ ይባላል እና ደሳለኝ ቨርጂኒያ ወረደቂ ሰራው ልጅ እና እሱ ነው። ግን ለፈረንሳዮች አለ ለፋንች በቀለም ዛሬ ተሳምታ ያው እዛው አካባቢ ስለሆነ ነው እንዴ ከድልድዩ ይሻላል ለአዲስ አለ ታዴ በጣም ፈረንሳይ በጣም አሪፍ። ይሄንና ሌሎችም የራሱ ስራዎች አሉ። ስንት ስራዎች ማለት ነው? 4 ያስቴር ካለ 4 አካባቢ የራሱ ጨምራ 8 ከ6 እስከ 8 እሷ 8 ይሁን ይሁን ምክር ቤት ይሁን መቼ አሁን ማልማደረስ ለምን ወይኔ ሮዚና እሺ። ስለዚህ እንደዛ ነው 8 ተወስኗል። እንግዲህ 8 አዳዲስ ስራዎችን በቅርቡ በምስራቅ ታይ ዩቲዩብ ቻናል ይለቃል ማለት ነው። እንጠብቃለን። የሚሰራ ቪዲዮ ክሊፕ የለም ዝም ብሎ አለን እንደ ላቭ እናንተን የመሳሰለ ሰዎች ተይዞ ክሊፕ እንዴት አይሰራም?
አይ እኔ እንኳን ሞዴል አልሆነም ያው ያው ሳምፕል ሞዴል ወደር ስለው ነው ከታጭኖችን ብቻ ሞዴል ያደረገው ማን ነው እንጃ የወደር ሞዴል የለም እንዴ ይጀመራል የሆነ በሴ ክሊፕ ቢሰራ ዝም ብዬ ሙዚቃውን ሳስብ የኔ ሞንዳላ ግን ይሄ አሁን ዘፈን አሪፍ ክሊፕ ይመጣ ይመስለኛል በክሊፕ ብንጠብቀው ይሻላል አዎ ይሰራል እንጂ የሚገባ ይሰራ ምን ያህል ደረጃ ደረሰ ግን አልበሙ ኦሬዲ አልቋል ያው ክሊፑን ደግሞ እነመዝገቡ እንጨነቅበታለን እንጠበብበታለን ብለዋል ሰይፍ ሻም አለ እንግዲህ አንጋፋው ሰይፍ ሻለ አዎ ስለዚህ ቡና ይፈላና እንመርቀዋ አልበሙ ቅድመ ምረቃ እኛ ቅድመ ምረቃ ከይዳ ትናፍቀኛለህ ትስትለኛለህ ታረቀኝ ታስፈልገኛለህ ስለምር በለን ሁሉንም እንርሳው ያለፈው ማሳ እውነት ደስታችን ስለዚህ ይሄንን የአልበሙን ቅድመ ምረቃ ምክንያት በማድረግ ቅድም ይዘነው የመጣነው ኬክ በመቁረስ አትባርከው እኛ ስንመጣ ምንም ነገር ላይ ትሁን ለምታደርገው ነገር በሙሉ መልካም እድል ተመኝተን ነው የመጣነው እንደዛ ስለዚህ አሁን ደግሞ አልበም ልታወጣ ነው ለሱም መልካም እድል ትናፍቀኛለህ ትስትለኛለህ ታረቀኝ ታስፈልገኛለህ ስለምር በለን ሁሉንም እንርሳው ያለፈው ማሳ መልካም ሁሉ በጣም ነው ማመሰግነው እግዚአብሔር ያክብርልኝ በጣም ነው ማመሰግነው ቆይ ግን መልካም ድል ብላ ይሄን ያጻፈችው የምታውቀው ነገር ነበር ማለት ከኛ ውስጥ አዋቂ ነግሬህላ አንደኛ ሞዴሏ ናት የቅድመ ክሊፕ ሞዴሏ አላየህም እንዴ ለተመልካቾች ለምን የሞከሩትን ክሊፕ ሁላ ብናሳይ ደስ ይላል እናሳያለን መኪና ውስጥ ሆነ የጠፋች ስታፈላልጊ ነበር ፋውቀሽ 30 ሚስኮል ያው ምን 30 ሚስኮል ለዛ ኮረክት ቤት ድረስ ሰተት አድርጌ ያመጣው እንደምንም እጄን ጎትቶ ነው ያመጡት ይዛል የጠፋችን ቆይና አንዱ ማገናኛ ብላ ያመጣችው ያው እንግዲህ እኔማ ያው መሰሾ ጋር ማቅረብ በሰላሳ ተደውለው ያው እንግዲህ ከዚህ በኋላ ምን ማድረግ ነው አጭነሽ ነው አዎ ደውላለሁ በሚገባ እንዴ ስለዚህ መልካም ድል ይቆርሳል ይቆርሳል ደስታችን መልካም እድል good luck ይሁን በጣም ትናፍቀኛለህ ትስትለኛለህ ታረቀኝ ታስፈልገኛለህ ስለምር በለን ሁሉንም እንርሳው ያለፈው ማንሳት አይጠቅምም ወቀሳው ትናፍቀኛለህ ትስትለኛለህ ታረቀኝ አማኒ ማንጀባ ጤና ጀባ አሜን በረካ ጀባ አሜን እንግዲህ ያሰብሽው ይሳካልሽ አሜን አይደለም እንዴ አሜን አልበሙ ይዋጣልሽ አሜን 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 ሁሉም ጆሮ ይንቆርቆር አሜን አዎ እንግዲህ ዝናሽ ባለሚናኝ አሜን መቼ አሁን ያልነው እንዳልነው ይሁን መዝጊ አሜን ብለን ይል እግዚአብሔር ይስጥሽ አሜን አሜን ሰጣኝ ሳሽ አሜን ወደዳ ይጥላሽ አሜን በወራው በላይ አሜን በላው ተባይ አሜን ሻኛ አሜን ደቂቤ ጥልል ያድርሽ አሜን አግኝ አሜን ማግኛሽ አሜን ዛሬውን አሜን አሜን ሰፊውን አሜን ምስርዬ አሜን ክትፎት ስትሰሪ አሜን ወንሽን ከወጋት እጅሽን ከቁርጥማት ይጠብቅሽ አሜን አመት ያርሰን አሜን አሜን በኪር ደግሞ ምርቃት ሁሉ ይሁን ይሳካ አሜን ኬት ኬር ሾ
ቡናችንን እንጠጣ። እንዴ አትመርቂም እንዴ? አይ በሶስት ባይዘው ቡናውን እኮ ከምርቃቱ ጋር አይሹ ምርቃቱ ውስጥ ምርቃት የሚጽፋየው እና ይሄ እሰይ በቃ ይኸው ነው ትናፍቀኛለህ ትዝ ትለኛለህ